ሰላም እንዴት ናችሁ? ዛሬ የሽምብራ ሳውጥ እየሰራው እስቲ አንድ ያስገረመኝን ነገር ነግራችኋለሁ። በባለፈው በሰራውት ሽርሽም ወጥ ላይ አንዱ በቃ የኢትዮጵያ ምግብ ማለት በርበሬና ሽሮ ነው አይደለ? ሌላ ነገር አትሞክሩም ምናምን ብሎኝ ነበርና ሌላ ነገር እንሞክራለን፣ ግን ደግሞ የራሳችንን ምግብ እናቶቻችን ባስቀመጡልን መንገድ በደንብ እነሱ በነገሩን መንገድ ነው እንጂ ልንሰራው የምንችለው ክሬቲቭ እንሆን ብለን ወጣችንን አይደንቲቲያችንን አናበላሽ። ምክንያቱም ምግባችን ማለት የኛ መገለጫ ነው። ዓለም እንዲያውቅልን፣ እንዲያይልን፣ እንዲቀምስልን እንፈልጋለን፣ እንዲሞክረው ሁሉም ማለት ነው። እና ያንን ስለምንፈልግ ራሱን ቱባውን የሆነውን ባህላችንን ጠብቀን ነው እንጂ ልንሰራው የምንችለው ምንም አይነት ክሬቲቭ ነገር መጠቀም አንፈልግም። ምክንያቱም ወጦቻችን ራሳቸው መሰራት ባለበት መንገድ ካልተሰሩ ስለሚበላሹ ማለት ነው። እና ያንን በጠበቀ መልኩ እንሰራለን። የራሳችንን ምግብ ከሌላ ጋር ኮምባይን አድርጎ መስራት እሱ ሌላ አማርኛ ነው፣ እንሞክራለን። እሱን ግን ደግሞ ክሬቲቭ መሆን ይለያያል ብዬ ስለማስብ ነው። እስቲ እናንተን ሀሳብ በዚህ ጉዳይ ላይ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። ቻው